የሃይማኖት ተቋማት ጉባኤ ለመንግስትና ለምዕመናን የሰላም ጥሪ አቀረበ። የኢትዮጵያ የሃይማኖት ተቋማት ጉባኤ ማክሰኞ የካቲት 15 ቀን 2008 ዓ.ም በጽህፈት ቤቱ በጠራው ጋዜጣዊ መግለጫ በአገሪቱ በተለያዩ አካባቢዎች የተቀሰቀሱ ተቃውሞችና አለመረጋጋቶች አስመልክቶ ባወጣው የአቋም መግለጫና ሃይማኖታዊ ጥሪ መንግስትንና ምዕመናንን ለሰላማዊ መድረክ እንዲተጉ ጥሪ አቅርቧል። የሰባቱም የሃይማኖት ተቋማት ተጠሪዎች፣ የጉባኤው የቦርድ አባላትና የበላይ ጠባቂዎች በተሰየሙበት ጋዜጣዊ መግለጫ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ፣ የኢትዮጵያ እስልምና ጉዳዮች ሊቀመንበር ሼክ መሐመድ ዑመር አሚንና የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል በአገሪቱ እየታየ ያለው አለመረጋጋት ከፍተኛ ስጋት እንዳሳደረባቸው ገልጸዋል። ካለፉት ጥቂት ወራት ጀምሮ በኦሮሚያ በአማራና በጋምቤላ ክልሎች የተቀሰቀሱትና አሁንም ያልበረዱ ግጭቶች አገሪቱ ወደ ኋላ የሚመልሱና እየታየ ያለውን ለውጥ የሚያጠለሹ እንደሆነ በመጠቆም መንግስትና ህዝብ ለሰላማዊ መድረክ ትኩረት እንዲሰጡና አለመግባባትን በማርገብ ለዘለቄታዊ መፍትሄ እንዲዘጋጁ ጥሪ አቅርበዋል። በግጭቶቹ ምክንያት የሚጠፋው የሰው ክቡር ህይወት፣ የመንግስትና የህዝብ ንብረት ያሳዝናል በማለት መልእክታቸውን ያስተላለፉት ካርዲናል አቡነ ብርሃነ ኢየሱስ ለዘመናት የተመሰከረልን አብሮ የመኖርና የሃይማኖት መቻቻልን ጥላሸት የሚቀቡ አጋጣሚዎችን በመጥቀስ ሽማግሌዎች የሌሉበት አገር የሚባልበት ጊዜ ላይ ተደርሷል በማለት ማንኛውንም ግጭትና አለመግባባት ለመፍታት ውጤታማ የሆነውና ባህላዊው የሽምግልና ስርዓት መዳከም እንደሆነ ገልጸዋል። በምዕራብ አርሲ በቅርቡ በተፈጠረው ግጭት የሞቱትን ወገኖችና የወደሙ የልማት ተቋማትና መሰረተ ልማቶችን በመጥቀስ በጥፋተኝነት የሚወነጀሉ አካላት ሁሉ ለፍርድ መቅረብ እንደሚገባቸው ያሳወቀው የሃይማኖት ተቋማቱ ጉባኤ በቀጣይ መንግስትና ምዕመናኑ ለሰላም የሚተጉበት ጊዜ እንዲሆን በሁሉም ቤተ እምነቶች ጾምና ጸሎት እንዲጠናከርም ጥሪ አድርገዋል። ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት መልእክት በእምነት ተቋማት ላይ እየደረሰ ያለው ውድመት መቆም እንዳለበት፣ ምዕመናን በየቤተ እምነታቸው የፈጣሪያቸውን ምሕረት በመለመን ለአገርና ለወገን ሰላምን፣ ፍቅርንና መቻቻልን እንዲያበዛ በጸሎት መትጋት እንዳለባቸው አስታውቀዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከ6 ዓመታት በፊት በ7 የእምነት ተቋማት መሪዎች የተመሰረተ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት፣ የኢትዮጵያ ቃለ ሕይወት ቤተክርስቲያንና የሰባተኛው ቀን አድቬንቲስት በአባልነት ያቀፈ ነው። ተቋሙ በአገሪቱ ለረጅም ዓመታት ጸንቶ የቆየውን መቻቻልና ሰላምን በማጠናከር ለሕዝብ አንድነትና ለአገር ብልጽግና የሚሰራ መሆኑን የሃይማኖት መሪዎቹ ገልጸዋል ሲል ዘገባውን ያደረሰን ሪፖርተር ጋዜጣ ነው።